አብዛኞቹ ሐሳቦች በእርግጥ የናንተ ባይሆንስ ብላችሁ አስባችሁ ታውቃላችሁ? ምርጫችሁ፣ እምነቶቻችሁ እንዲሁም ህልሞቻችሁ እናንተ ሳታውቁት በሌላ ነገር የተቀረጹ ቢሆንስ? ይህ የሚሆነው ግን በግዴታ ሳይሆን በተጽዕኖ ነው። ሰላም ጤና ይስጥልን ውድ የቅዳሜን ኤፍኤም አድማጮች በሙሉ እንደምን ቆያችሁ እያልን ዛሬም አዲስ መርሃ ግብርን ወደ እናንተ ይዘንላችሁ መተናል። በዚህም መርሃ ግብራችን ደግሞ ትልቁም ነገር እንደምትጨብጡ ተስፋ እያደረኩኝ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝኩ አብሬያችሁም የምቆየው እኔ ሚኪያስ መላለም ነኝ። በፕሮግራማችን ደግሞ ትልቁም ነገር እንደምትጨብጡ ተስፋ አደርጋለሁ። እስከዛ ጊዜ ድረስ አብራችሁን ቆዩ። እሺ ተመልሰናል ወደ አድማጮቻችን። የዛሬው መርሃ ግብራችን የሚያጠነጥነው ስለ የማይታዩ ተጽዕኖች በሚል ርዕሰ ጉዳይ ላይ ነው። አንዳንድ ሐሳቦችን የምንለዋወጠው አስተሳሰቦቻችንን የሚቀይሩት እነማን ናቸው ወይስ አስተሳሰቦቻችንን የሚቀይረው ምንድነው በሚለው ርዕሰ ጉዳይ ላይ አንዳንድ ሐሳቦችን እየሰጠን እየተማማረን የምንሄድ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። አንድ የሚረብሽ ግን እውነተኛ ጥያቄ ልጠይቃችሁ እስቲ። በአሁን ሰዓት በአእምሮአችን የሚመላለሰው ሐሳብ፣ የምትመኙት ህልም እንዲሁም ደግሞ የምትወዱት ነገር በእርግጥ የናንተ ነው ወይስ እናንተ ሳታውቁት በሌላ ሰው ወይም በሌላ ነገር የተዘራባችሁ ዘር? ጥያቄው ቀላል ይመስላል፣ ግን ደግሞ ህይወታችን ሙሉ በሙሉ የሚቀይር ጥያቄ እንደሆነ አምናለሁ። ምክንያቱም ብዙዎቻችን የራሳችን ህይወት ሳይሆን ዓለም እንድንኖር የፈረደችብንን የይመስላል ህይወት እየኖርን እንደሆነ ይሰማኛል። እስቲ እኔ ደግሞ አንድ ጥያቄ ልጠይቃችሁ። አንድን ነገር በጽኑ አምናችሁበት ቆይቶ ግን ስተት እንደነበራችሁ የተረዳችሁበት ጊዜ አለን? አዎ፣ ቀደም ሲል ስኬት ማለት ብዙ ገንዘብ ማግኘትና ታዋቂ መሆን ብቻ ነው ብዬ በጽኑ አምን ነበር። ለዚህም ሲል እረፍት የሌለው ሩጫ ሮጥ ነበር። ነገር ግን በአንድ ወቅት በደረሰብኝ የጤና መታወክ ምክንያት ለብቻ ሆኜ ሳስብ ትክክለኛው ስኬት የውስጥ ሰላም፣ ጤናና ከሰዎች ጋር ያለን መልካም ግንኙነት መሆኑን ተረዳው። ክብር የሚገኘው ሰዎችን በማስፈራራትና ባለመሳቅ ነው ብዬ አምን ነበር። ስለዚህ ከሰዎች ጋር ባለኝ ግንኙነት ቁጡና ፊቴ የማይፈታ እንደዛ አይነት ነገር ነበር። ግን በሂደት ሰዎች የሚርቁኝ እንጂ የሚያከብሩኝ እንዳልሆነ ስረዳ፣ እውነተኛ ክብር የሚመጣው በትህትና እና ለሰዎች በሚሰጥ ዋጋ መሆኑን ስረዳ ያ የቆየ እምነቴ ስህተት እንደነበር አረጋግጫለሁ። ያመንኩበት ነገር ስህተት መሆኑን ስረዳ መጀመሪያ ላይ ግራ መጋባትና ጊዜን አባከንኩ የሚል ጸጸት ተሰምቶኝ ነበር። ነገር ግን ያ ስህተት ለዛሬው ማንነቴ ትልቅ ትምህርት ሆኖኛል። ሰው ስህተቱን ሲያምን ነው ወደ እውነት መጓዝ የሚጀምረው የሚል እምነት አለኝ። አንዳንዴ የምናምንባቸው ነገሮች የመጡት ካደግንበት አካባቢ ወይም ደግሞ ካየናቸው የተሳሳቱ አርአያዎች ሊሆኑ ይችላሉ። ያው ድሮም እንዲህ ነው ብለን የያዝነው ነገር ቆም ብሎ መፈተሽ አዲስ ማንነትን ይሰጠናል ብዬ አስባለሁ። እስቲ አንድ ታሪክ ላካፍላችሁ። አንድ ተማሪ ነበር። ቤተሰቡና ማህበረሰቡ ጎበዝ የሚሉት እሱ የፈለገውን ሳይሆን እነሱ ትርፋማ ነው ብለው ያሰቡትን የሙያ መስክ መርጦ የሚማር፣ እሱም ሰዎች ካሉ ልክ ናቸው ብሎ በማመን ለአመታት ሲደክም ሲለፋ ቆይቶም በመጨረሻም ተመረቀ፣ ስራ ያዘ። ነገር ግን አንድ ቀን ጠዋት ላይ መስታወት ላይ ፊቱን ቆሞ ራሱን ሲመለከት ያየው ሰው ራሱን አልነበረም። ስኬታማ የሚመስል ግን ባዶነት፣ የባዶነት ስሜት ያለው ባዶነት ማንነት ያለው አይነት ነበር መስሎ የተሰማውና ይህ ታሪክ የሱ ብቻ ሳይሆን የኔም የናንተም ሊሆን ይችላል ብዬ አስባለሁ። ሰዎች ስለጠበቁብን ብቻ የምናደርገው ደስታ ሳይሆን የምናደርገው ነገር የሆነ ደስታን ሳይሆን የእድሜ ልክ የግዳጅ ስራትን እንደሚያመጣብን የሚታሰበውና ለምን ብለን ካልጠየቅንና የሌላ ሰው ህልም ተላላኪ ሆነን
እንዳንቀር ከወዲሁ ካልሰራን በጣም አስቸጋሪ የሆነ ሁኔታ ውስጥ እንደምንገባ ከዚህ ታሪክ ልንረዳ እንችላለን። እና ተጽዕኖችን ሁልጊዜ አናስተውላቸው ምክንያቱም እንደ ተፈጥሯዊ ነገር ስለሚመስሉን ነው። ነገር ግን አንድ ነገር የተለመደ ስለሆነ ብቻ እውነት ነው ማለት እንዳልሆነም ደግሞ በጣም ልናስተውል እንደሚገባ እንድታሰምሩልኝ እፈልጋለሁ። ሌላው በዚህ ርዕሰ ጉዳይ ላይ ልናወራ የምንችለው ደግሞ ምንድነው እነዚህ ተጽዕኖዎች ምንድናቸው? እንደገና ደግሞ ከየት ነው የሚመጡት? ሶርሳቸው ምንድነው? በሚለው ርዕሰ ጉዳይም ላይ ደግሞ እስቲ አንዳንድ ሀሳቦች እንወያያለን። በቀላል አገላለጽ እነዚህ ተጽዕኖች የምንላቸው ባህል ሊሆን ይችላል፣ ማህበራዊ ሚዲያ ሊሆን ይችላል፣ የቤተሰብ ፍላጎት፣ ጓደኞች፣ ይሄ ወቅታዊ አዝማሚያዎች የምንላቸው እንዲህ ትሬንድስ የምንላቸው አይነት መዝናኛዎች፣ ሶሻል ሚዲያዎች ቅድም እንደጠቀስናቸው እነዚህ በሙሉ እንደ ምሳሌ ልንጠቅሳቸው የምንችላቸው ተጽዕኖች ወይም ሶርሱ ሊመነጭባቸው የሚችልባቸው መንገዶች ናቸው። እነዚህን ደግሞ ስንመለከት አንደኛው ቅድም እንደጠቀስኳቸው ትልቁ ደግሞ ማህበራዊ ሚዲያ እና በየቀኑ የምናያቸው ፍጹም የሚመስሉ የሰዎች ህይወት የራሳችንን ትክክለኛ ህይወት እንድንጠላ ያደርጉናል። ሳናውቀው ራሳችንን ከሌላ ሰው ጋር እንድናነጻጽር እኔ ለምን እንደነሱ አልሆንኩም የሚል የበታችነት ስሜት እንዲወረን እንዲሰማን ያደርጋሉ። ግን እስቲ ያስቡት ያ የምናየው ምስል የእነሱ እውነተኛ ህይወት ሳይሆን እንዲታይላቸው የፈለጉት የፊልም ክፍል ብቻ ቢሆንስ? እኛ ግን የሌላውን የፊልም ክፍል ከራሳችን ከኋላ ትዕይንት ወይም ቢሃይንድ ዘ ሲን ጋር እያነጻጸርን የምንሰቃይበትን ነገር በጣም እንድታስተውሉልኝ ይፈልጋለሁ። ሌሎችም እነዚህ እንደ ባህል ያልኳችሁ ጓደኞች ያልኳችሁ አልፎም ተርፎ ወቅታዊ አዝማሚያዎች እንደ ንፋስ ናቸው እና የሆነ ጊዜ ይመጣሉ የሆነ ጊዜ ይሄዳሉ። ግን በዚህ መሃል ውስጥ ህይወታችንን በጣም እያጎሳቆሉ የሚሄዱ አይነት ናቸው እና አይታዩም። ግን በጣም ትልቅ የሆነ ምንድነው ይሄ ግፊት አላቸውና ንቁ ካልሆንና ንፋስ ወደ ፈለገበት ገደል እንዲወስደን ከፈቀድን ደግሞ በጣም ትልቅ የሆነ ተጽዕኖ ውስጥ እንደምንገባ አስባለሁ። እና ተጽዕኖ ኃይለኛ የሆነ እንደሆነ ደግሞ ቁጥጥሩ ስለማይሰማን በጣም ኬርፉል ልንሆን ይገባል፣ ልናስተውል፣ ልንነቃ ይገባል ብዬ አስባለሁ። እስቲ ደግሞ በተራ እናንተ ልንጠይቃችሁና አሁን ላይ በብዛት ተጽዕኖ እያሳደረባችሁ ያለው ማን ነው? ያ ተጽዕኖ እያሳደረባችሁ ያለው ነገር ደግሞ እድገታችሁን እየረዳችሁ ነው ወይስ እያደናገራችሁ ነው? ቤተሰቦቼና ጓደኞቼ ይህ የትምህርት ዘርፍ የተከበረ ነው ስላሉን ብቻ ያልወደድኩት የሙያ መስክ መርጬ ተምሬያለሁ። በመማርበትም ወቅት ውጤት ጥሩ ቢሆንም ውስጤ ግን ባዶ ነበር። የሚቅመው ሱሳም የሚቅመው የሚያጨስ ጓደኛ ባይኖረኝም ያው እነሱ ምናምን የሆነ ፋራ ምናምን እንዳይሉኝ ከነሱ ጋር አብሬ የሚሄዱበት ቦታ ምናምን ይሄድ ነበር። ያው ትንሽ ያው ቢደብረኝም ላለመለየት ስል ብቻ ደስተኛ ምናምን መስዬ ይታይ ነበር። የተሰማኝ የግዳጅነት ስሜት እንጂ ደስታ አልነበረውም። ልክ የሌላ ሰውን ልብስ እንደለበስኩት ያህል ምቾት ይነሳኝ ነበር። ሰዎች የሚፈልጉትን መሆን ለጊዜው እነሱን ደስ ሊያሰኝ ይችላል እንጂ ለእኛ ግን የዕድሜ ልክ እስራት ነው። ግን ያ የተሰማኝ ትልቅ የባዕድነት ስሜት ነበር። የሰዎችን ይሁንታ ለማግኘት ስንል የራሳችንን ሰላም እንገብራለን። ያው የግዳጅ ስሜት ደግሞ ሁልጊዜ መጨረሻው ድካም ነው ብዬ አስባለሁ። በነገራችን ላይ የሰዎችን ይሁንታ ለማግኘት ስንል የራሳችንንም ሰላም የምንገብርበት ጊዜ አለ። አንዳንዴ እንደዚህ አይነት የግዳጅ ስሜቶች ደግሞ ሁሉ ጊዜ መጨረሻው ድካምና ራስን መጥላትንም ያጋጥማል። እንዲህ አይነት ነገርም ተሰምቶኝ ያውቃል። አሁን ላይ በብዛት ተጽዕኖ እያሳደረብኝ ያለው ማህበራዊ ሚዲያ ወይም ሶሻል ሚዲያ ነው። ጠቃሚ መረጃዎችን ባገኝም በሌላ በኩል ግን የሌሎችን ሰዎች የፍጹም የመሰለ ህይወት በማየት የራሴን ህይወት እንድጠላ ያደርገኛል። በአሁን ሰዓት ተጽዕኖ እያሳደሩብኝ ያሉት ነገሮች አንዱ ፈጣን ስኬት የሚሰብኩ የኢንተርኔት ሰዎች ናቸው። በአጭር ጊዜ ሚሊዮነር መሆን አለብህ የሚለው ትምህርታቸው አሁን የምሰራውን መደበኛ ስራ እንድጠላና ትኩረት እንዳጣ አድርጎኛል። ይህ ተጽዕኖ እድገትን ከመረዳት ይልቅ አንዳንዴ ያደናገረኝ ነው። ምክንያቱም የራሴን ዓላማ
ከመከተል ይልቅ የሌሎችን ሰዎች አኗኗር ለመምሰል እንዲሞክር ይገፋፋኛል። ተጽዕኖውም የሚረዳኝ የምሆነው መርጬ መከታተል ሲጀምር ብቻ ነው። እና ይህ ተጽዕኖ እድገቴን እየረዳኝ ሳይሆን እያደናገረኝ ነው ብዬ አስባለሁ። ምክንያቱም በትክክለኛው የህይወት መስመርና በጥረቴ ከማምን ይልቅ በአቋራጭ መንገድ ላይ እንዳተኩር በማድረግ ትዕግስቴን እያጠፋው ነው እላለሁ። በዚሁ በዋነኝነት ትልቁ መልእክቴ ምንድነው እዚህ ጋር አንተን የሚቀርጽህን ወይ አንቺን የሚቀርጽሽን ነገር አንቺ ወይም አንተ ማትመርጥ ከሆነ ደግሞ ሌላ ነገር ሊመርጥልህ እንደሚችል በጣም ትልቅ ጫና ሊያሳድርብኝ እንደሚችል አቅጣጫህን ሊያሳጣህ እንደሚችል እና ከእንደነዚህ አይነት ነገሮችን ደግሞ አይተህ አስተውለህ ደግሞ አስተውለሽ ምንድነው ይሄ የሶሻል ሚዲያን ቅድም ያልናቸው ተጽዕኖዎችን ደግሞ እነሱ እኛን ተጽዕኖ የሚያሳድሩብን ሳይሆን እኛ እነሱን ተጠቅመን ማንነታችንን ራሳችንን የምንገልጽበት እኛ እነሱ ላይ ተጽዕኖ የምናሳድርበትን አይነት ሂደት እንድንፈጥር ትልቁ መልእክቴ ነው ማለት ነው። እስቲ ደግሞ ሌላ አንድ ተጨማሪ ጥያቄ ልጠይቃችሁ። ራሳችሁን ከሌላ ነገር ጋር አነጻጽራችሁ የበታችነት ስሜት ተሰምቷችሁ ያውቃል? ያ ስሜት የመጣው ከየት ይመስላችኋል? በተለይ የኔ ኩዮች በቁሳቁስ ደረጃ ትልቅ ደረጃ ላይ ደርሰው ስመለከት እኔ ምን እየሰራሁ ነው የሚል የበታችነት ስሜት ተሰምቶኝ ያውቃል። ሰርግ ወይም ልደት በሚደገስበት ወቅት ሰዎች የሚለብሱትን ውድ ልብስና የሚነዱትን መኪና ስመለከት እኔ ለምን አልሆነልኝም የሚል የበታችነት ስሜት ይሰማኝ ነበር። ይሄ ስሜት የመጣው ህብረተሰቡ ስኬት ብሎ ከሰጠው የተሳሳተ ትርጓሜ ነው። ስኬትን በንብረት ብቻ የምንለካ ከሆነ ሁል ጊዜ እኛ የሚበልጥ ሰው ስለማይጠፋ መቼም ቢሆን የበታችነት ስሜት አይለቀንም። ስሜቱ የመጣው ከውስጤ ሳይሆን ከውጭ ከምታየው ይመስላል ኖሮ ነው። ግን ይህ ስሜት የመጣው ውጫዊ ገጽታን ከውስጣዊ ማንነት በላይ ከፍ አድርጎ ከሚያስብ ማህበረሰብ ነው። ሰዎች ያሳዩን የነበረው የተሳካላቸውን ጎን ብቻ ስለነበር የኔ የውስጥ ትግል ከነሱ የውጭ ገጽታ ጋር በማነጻጸር የመጣ የተሳሳተ ስሜት ነው ብዬ አስባለሁ። ሌላኛው የምናየው ደግሞ በዚሁ ርዕሰ ዙሪያ ስለ ውስጥ ውጊያዎች ናቸው ኢነር ባትል ስለምንላቸውና ከውጭ ተጽዕኖ በላይ ደግሞ ትልቁ ውጊያ ያለው እዚህ ውስጥ እንደሆነ ደግሞ ይሰማኛል። በአእምሮአችን ውስጥ የሚበቅሉ ሀሳቦችን እንደ አትክልት ናቸውና አትችልም፣ የማትረባነ፣ ሰዎች ምን ይሉኛል የሚሉ ሀሳቦች እንደ አረም ይበቅላሉና እነዚህ ሀሳቦች ደግሞ የእናንተ እንዳልሆኑ ማስተዋል እንዳለባችሁ ከድሮ ስብራት ካጋጠማችሁ ውድቀት ወይም ደግሞ ሰዎች ካሏችሁ መጥፎ ቃላት የበቀሉ አረሞች እንደሆኑ እንድታስተውሉ በዚሁ እንድታስቡ እፈልጋለሁ። አሁን እዚህ ጋር ትልቁ ጥያቄ እነዚህ አረሞች ዝም ብላችሁ ታያላችሁ ወይስ ትነቅላላችሁ? አእምሯችሁንስ ዝም ብላችሁ የምትከተሉት ከሆነ ደግሞ በገዛ አእምሯችሁ ውስጥ እስረኛ እንደሆናችሁ ታስተውላላችሁ? ይህንንም በደንብ ራሳችሁን እንድትጠይቁ እንድትፈትሹም እፈልጋለሁ። እያንዳንዷን ሀሳቦቻችንን ምንድነው በደንብ ልንመረምር እንደምንችል እንደሚገባም ጭምር ለመጠቆም እወዳለሁ። ከዚሁ ጋር በተገናኘ ደግሞ ሀሳቦቻችሁን ትመረምራላችሁ ወይስ ዝም ብላችሁ ነው የምትከተሏት? ወይም በአእምሯችሁ ውስጥ ምን አይነት ሀሳቦች እየበቀሉ ይገኛሉ በአሁን ሰዓት? ቀደም ሲል የመጣልኝ ሀሳብ ሁሉ እውነት ይመስለኝ ነበር። ለምሳሌ አትችልም የሚል ሀሳብ ሲመጣልኝ ዝም ብዬ እቀበለው ነበር። አሁን ግን ይህ ሀሳብ ከየት መጣ፣ ለምን መጣ ብዬ መመርመር ጀምሬያለሁ። አንተ ለማንም አትጠቅምም የሚል ሀሳብ በጭንቅላቴ ሲመላለስ በፊት ዝም ብዬ አምነውና ተደብቄ እውል ነበር። አሁን ግን ይህ ሀሳብ እውነት ነው ወይስ ስሜት ብዬ እጠይቃለሁ። ለሰዎች ያደረኩትን መልካም ነገር ሳስብ ሀሳቡ ውሸት መሆኑን አረጋግጣለሁ። በአእምሮዬ ውስጥ አሁን ላይ ተስፋና ራስን የማሻሻል ሀሳቦች እየቀበሉ ነው። እርግጥ ነው አንዳንዴ እንደ አረም የሚበቅሉ
የጭንቀትና የጥርጣሬ ሀሳቦች አይጠፉም። ነገር ግን አሁን ንቁ ስለሆንኩ አረሞችን ቀድሜ የመንቀል አቅም እያገኘሁ ነው። በአሁን ሰዓት በአእምሮዬ ውስጥ ምስጋናና ጥንካሬ እየበቀሉ ይገኛሉ። እርግጥ ነው የፍርሃትና የተስፋ መቁረጥ ሀሳቦች እንደ አረም ብቅ ማለታቸው አይቀርም። ነገር ግን አሁን ንቁ ስለሆንኩ እነዚህን ጎጂ ሀሳቦች ገና ሳይጠነክሩ በአዎንታዊ ሀሳቦች እተካቸዋለሁ ብዬ አስባለሁ። እሺ በመጨረሻ አሁን ወደ መፍትሄው ስንመጣ ምንድነው የነዚህ ሁሉ ቅድም ያልናቸው ተጽዕኖዎችም ሊሆን ይችላል፣ ድብቁ ከውስጣችን ጋር ያለውም ትልቁም ውጊያም ሊሆን ይችላል እና እንደዚህ እንደ አጠቃላይ መፍትሄዎቹ ምንድነው ብለን ስናወራ የመጀመሪያው ንቃት ነው። ታዲያ እንዴት ነው ነፃ የምንወጣው ብለን በምንጠይቅበት ሰዓት ትልቁና ዋነኛው በአንድ ቃል ልናገኘው መልስ ምንድነው? ንቃት የምትለዋ ነው። ስለዚህ የመጀመሪያው ምንድነው? ቆም ብለን ምንድነው ልንጠይቅ ይገባል ነው። አሁን ትልቁ ነገር ቆም በሉና ጠይቁ እስቲ ራሳችሁ። የመጀመሪያው ነገር ምንድነው? ቆም በሉና ጠይቁ ራሳችሁ። አንድ ነገር ስታምኑ ነው ወይስ ስታደርጉ ነው ይሄን የኔ ፍላጎት ነው ወይስ የሰው ነው ብላችሁ የምትጠይቁት? ሁለተኛው ደግሞ ምንጩን መመርመር ነው። ይህ ሀሳብ የመጣው ከየት ነው? ከፍርሃት ነው? ከጭንቀት ነው ወይስ ከእውነት? ይህንንም ነገር በደንብ ጠይቁ ይገባል። ሶስተኛው ደግሞ አሩሞቹን ደግሞ እንዴት ነው የምንነቅለው? የማይጠቅማችሁን የሌላ ሰውን እምነት ሰብራችሁ የምትወጡበት የምታሸንፉበት ሰዎች እናንተ ላይ ተጽዕኖ የሚያሳድሩበትን ነገር እንዴት ነው ነቅላችሁ የምታወጡት የሚለውን ጥያቄዎች በመመለስ ራሳችሁን በእንደዚህ አይነት ህይወት ውስጥ ፈርዘር በማንበብ ደግሞ የምንነቃበትን አይነት መንገድ ወይም ደግሞ እነዚህ ከተጽዕኖቻችን የምናመልጥበትን መንገድ እናገኛለን ብዬ አስባለሁ። ያ ቀደም ሲል የነገርኳችሁ ተማሪ መጨረሻ ላይ ቆም ብሎ መጠየቅ ጀመረ፣ አቅጣጫውን ቀየረ። አልጋ በአልጋ አልነበረም ግን ይሄን ሁሉ ሲያደርግ ግን ለመጀመሪያ ጊዜ በህይወቱ ደስተኛ ሆኗል። ምክንያቱም የራሱን ህይወት መኖር ጀምሯልና ማለት ነው። ስለዚህ ልክ እንደዚህ ልጅ መጀመሪያ በተጽዕኖዎች፣ በጓደኞች፣ በቤተሰብ የነበረው ጫና ከሆነ ጊዜ በኋላ ግን እንዲያስተውል ቆም እንዲል አድርጎት ያንን ህይወቱን ቀይሮ በጣም በብዙ ትግልም ቢሆን ቢያንስ ደስተኛ የሚያደርገውን ህይወት ለመምራት ለመኖር ጀምሯል እና የእናንተም አካሄድ በዚህ አይነት መንገድ እንዲሆን ሀሳቤን መልእክቴን አስተላልፋለሁ ማለት ነው። እሺ ውድ አድማጮቼ በስተመጨረሻም ዛሬም የምለያችሁ በአንድ ሀሳብ ነው። እሱም ደግሞ ሀሳቡን አንድ ጽሁፍ ላይ ያገኘሁትን ነው በማንበብ የምለያችሁ እና ምን ይላል? ማንነትህ በሌሎች ሰዎች እጅ እንዲቀረጽ አትፍቀድ። አእምሮ ያንተ የግል ግዛት ነው። እዚያ ውስጥ የሚበቅለውን ሀሳብ የመምረጥ መብት ያንተ ብቻ ነው የሚል ነውና ይህን መልእክቴን ደግሞ በጽኑ ይዛችሁ ትልቅ ለውጥ እንደምታመጡ ተስፋ አድርጋለሁ። በቀጣይ ክፍል ደግሞ በተለያየ አይነት እንደዚሁ በሚያስተምር ቁም ነገር በሚያስጨብጥ ርዕስ እስከምንገናኝ ድረስ እናንተም ዛሬ ላይ በተነሳው ርዕሰ ጉዳይ ላይ የተለየ ሀሳብም አስተያየትም ካላችሁ ደግሞ ኮመንት ላይም በማስቀመጥ እንድትተባበሩኝ እንድታግዙኝ እርስ በርስ እንድንማማር ከወዲሁ ግብዣዬ ነው። እንንቃ፣ ንቁ እንሁን የሚል ትልቅ መልእክት አለኝ። እግዚአብሔር ደግሞ ማስተዋሉን ለሁላችን የሚስጠን። እንደውም ይጠቅመዋል ብላችሁ የምታስቡትን መልእክት ማንኛውንም ነገር ካለ ከስር በመልእክት ማስቀመጫው ሳጥን ላይ እንድታስቀምጡልኝ ጋብዛችኋለሁ። በቀጣይ ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ ሰላም ቆዩልኝ።